ስራ የለሽም ግን እየኖርሽ ነው። ማስላለ እግዚአብሔር በቃ የነቀለ አባቴ እጅ ነው። ወደኔ መምጣት ለምን ትዘገያለህ አትበሉት፣ ምክንያት አለው። መቼ ትመጣለህ ብቻ በሉት፣ ቀኑን የሚያቆማ ብቻ ነው እግዚአብሔር። ድሮ እዚህ ዘበኛ ውጣ እስኪለው ድረስ የሚጸልየው ሰውዬ አማኑኤል ትንሽ ጊዜ ትግስቱን ላይ ዝም ሲለው አኩርፎ ዞሮ ሁሉ አይሳለምም። እንደዚህ እንዲገላምጦት ነው የሚሄደው። አንተማ ትተኸኛል ብሎ ይዝትበታል። እግዚአብሔር ማንን ትቶ ያውቃል? እግዚአብሔር ማንን ረስቶ ያውቃል? እግዚአብሔር ማንን ንቆ ያውቃል? እሱ ንቆን ቢሆን እሱ ትቶን ቢሆን ማን ከተኛበት ይነሳ ነበር? ማን የበላውን ይውጥ ነበር? ማን ተራምዶ ይሄድ ነበር? ማን ከጠላት ቀስት ያመልጥ ነበር? እንዴት እንደሚጠብቀን እኮ ብናውቅ አንድም ቀን ከምስጋና ውጭ ማጉረምረም በፊቱ አይወጣም። ዝም ካለ ዝም ነው። ስሙ የተመሰገነ ይሁን። በዝምታው ውስጥ ግን ይሰራል አይሰራም? በዝምታው መልስ አለው የለውም? እግዚአብሔር የሚሰጥ ከሆነ እግዚአብሔር የሚያረጋው ከሆነ ላንቺ ቀኑንም አብሮ ነው የሚሰጠን። ስሙ የተመሰገነ ይሁን። እሞታለሁ ብላችሁ አትፍሩ። ከስጦታ ጋር ዘመን ማን ይጨምራል? አብርሃምን በ100 ዓመት ልጅ ሲሰጠው ምን ያደርግለታል? ምን ይጠቅመዋል? ስንት ዓመት ሆኖታል? 100 ዓመት ሊሞት ነው አይደል? እግዚአብሔር ግን ለአብርሃም 75 ዓመትም አብሮ ጨምሯል። ክብር ምስጋና ለስሙ አጠራሩ ይሁን። ጨምሮ መስጠት ያውቃል። አዎ አላዛር ድንገት ታመመ፣ ተንቀጠቀጠ፣ ህቅ አለው። ባለመድኃኒቶች ሊያድኑት አልቻሉም። ከዛ ወዲያ ወረቀት አነሱና ጌታ ሆይ ወንድማችን የምትወደው አላዛር ታሟል፣ አሁኑኑ ና አሉት። እባክህ ሊሞት ነው፣ እባክህና ቶሎ በል ድረስልን፣ አንድ ወንድም ልናጣ ነው። አንተ ካለህ ግን ወንድማችን አይሞትም፣ ቶሎ ና አሉ። ከዛ ወረቀቱን አየና ዝም አለ። ማታ ላይ ሲሆን አላዛር ሞተ። እስኪቀበርም አልመጣም። ወለተ ኢያኢሮስን እንዳስነሳ ያችን ሴት ሄዶ ቤቷ ድረስ እንደቀሰቀሰ እንደው ከመቀበሩ በፊት ከመጣም ያነሳል ብለው በር ቢያዩት አልመጣም። ሄደ። አስከሬኑ ተቀበረ። 1 ቀን 2 ቀን 3 ቀን ስንት ቀን ሆነ? 4 ቀን። ይኸውላችሁ ነገራችሁም ታሞ ዝም ይላል፣ ሞቶም ዝም ይላል። ነገራችሁ አብቅቶለት ተረስቶም ዝም ይላል። ሁሉም ረስቶት እናንተም ተስፋ ስትቆርጡ እንደ አዲስ ሊጀምር የሚመጣ ጌታ አለ። ክብር ምስጋና ለስሙ አጠራሩ ይሁን። ኢሳይያስ እንዲህ ይላል። ኢሳይያስ 10:23 ላይ እንዲህ አለ። እግዚአብሔር በምድር ላይ ያለቀ የተቆረጠን ተስፋ እንደገና ምን ያደርጋል? አቤት እስቲ ጮክ በሉና መድኃኔዓለም በል። አማኑኤል እኔ የቆረጥኩትን ጉዳይ እሱ ግን ከዚህ ቀን ጀምሮ ይቀጥልላችሁ። በጣም የሚገርም የእምነት ቃል እንዲህ አለ። ከብቶች በበረት ባይገኙ፣ የወይራው ዛፍ የዘይት ፍሬ ባያፈራ፣ ከብቶች ወተትን ባይሰጡ፣ ምድሪቷ ስንዴ ባታበቅል፣ ከማሩ ቀፎ ውስጥ ማር ከንብ ቀፎ ማር ባይገኝ፣ ምድሪቱ አለት ብትሆን፣ መከራው ቢበዛ፣ እኔ ግን አለ ምንም የለም ግን በእግዚአብሔር ደስ ይለኛል አለ። በሉት ይሄን ቃል። ምንም የለም በሉ። ስራ የለም፣ ገበያ የለም፣ ቤቱ ባዶ ነው፣ ጤና የለም፣ ድካም አለ። ግን በማደስ ይለናል፣ በማደስ ይለናል። ክብር ምስጋና ለስሙ አጠራሩ ይሁን። በሱ